ቦታው እንግዲህ የሚገኘው በከተማችን አዲስ አበባ ቦሌ እምብርት የምትባል ቦታ ናት፣ ሁላችንም እንደምናውቀው። ስለዚህ ቦሌ ከኤድና ሞል ወደ 22 በሚያስወስደው መንገድ ከአለምነሽ ፕላዛ አጠገብ ነው የሚገኘው። ሳይታችን እንግዲህ G+24 ህንፃ ነው። 3 ቤዝመንት የመኪና ማቆም ያለው፣ 5 ሊፍቶች አሉት። እንዲሁም ደግሞ አውቶማቲክ የሆነ ጋርቤጅ ሹት የተካተተለት ነው። ፋየር አላርም፣ ስሞክ ዲቴክተር፣ ጂም፣ ስፓ፣ የመዋኛ ገንዳ የተካተተለት በጣም ቅንጡ የሚባል አፓርትመንት ነው። ሰላም ሰላም ውድ የአሴት ተመልካቾቻችን እንደምን ሰነበታችሁ? ዛሬ በድጋሚ በዴማ ሆፕስ ሪል ስቴት ተገኝተናል። ሌላ ብዙ አዲስ ነገሮች እንዳሉ ሰምተን የመጣ ነው። እስቲ ያለውን ነገር ሄደን ደግሞ እንጠይቅና ወደ እናንተ እናደርሳለን። ተከታተሉ። ሰላም ነው ሀሚ። ሰላም ነው ላይት፣ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እንግዲህ እኔ እዚህ ቤተኛ ነኝ፣ መጥቻ አውቃለሁ፣ ያውቅሻለሁ እና እስቲ ለተመልካቾቼ ራስሽን በደንብ አስተዋውቂ። እሺ፣ እኔ እንግዲህ ኑሃሚን እባላለሁ፣ የዴማ ሆፕስ ሪል ስቴት የሽያጭ አማካሪ ነኝ። በጣም ጥሩ ኑሃሚ። እንግዲህ ከዚህ በፊት መተን እንግሊዝ ኤምባሲ አካባቢ ስላለው ሳይታችሁ በደንብ ነግረሽኛል። እስቲ እሱ ምን ላይ እንደደረሰና አሁን ደግሞ ቦሌ አለምነሽ ፕላዛ ላይ ሱቆችን በ30% ቅናሽ እየሸጣችሁ እንደሆነ ሰምቻለሁ። በሚገባና እስቲ ስለሱ ትንሽ ነገር ንገሪኝ። መልካም። እንግዲህ ብሪቲሽ ኤምባሲ ጋር የሚገኘው አዲሱ ሳይታችን ከተለቀቀና ስራ ከጀመረ አሁን ወደ 2 ወር አካባቢ እየተጠጋ ነው የሚገኘው። በዚህ 2 ወር ጊዜ ውስጥ የሾሪንግ እና የቁፋሮ ስራ ጨርሰን አሁን ፋውንዴሽን እየሰራን ነው የምንገኘው። ቦሌ አለምነሽ ፕላዛ ጎን በሚገኘው ሳይታችን ደግሞ ከ6 ወር በኋላ የሚረከቡና ስራ የሚጀምሩ ሱቆችን በ30% ቅናሽ እየሸጥን ነው። እውነት ነው። እስቲ አረፍ እንበልና ደግሞ ያለውን ዲቴይል ነገር እናወራለን። እሺ በድጋሚ በጣም ነው የማመሰግነው ኑሃሚ። እስቲ ከሎኬሽንን ጀምረና ቦታው ቦሌ ምኑ ጋር ነው በስተቀር የሚገኘውና እስቲ ስለ ሎኬሽን ቫልዩ ንገሪኝ። እሺ ቦታው እንግዲህ የሚገኘው በከተማችን አዲስ አበባ ቦሌ እምብርት የምትባል ቦታ ናት፣ ሁላችንም እንደምናውቀው። ስለዚህ ቦሌ ከኤድና ሞል ወደ 22 በሚያስወስደው መንገድ ከአለምነሽ ፕላዛ አጠገብ ነው የሚገኘው። ምን አይነት ሎኬሽን ቫልዩ አለው ካልሽኝ ደግሞ ያው ቦሌ መሆኑ ብቻ ቦሌ በጣም ዳውንታውን የሆነ ኤሪያ ነው። እንደገና ደግሞ ለኤርፖርቱ በጣም በቅርብ ርቀት የሚገኝ ቦታ ነው። ከዛ በተጨማሪ ደግሞ እንደ ቦሌ መድኃኔዓለም የመሳሰሉ የእምነት ተቋማት አሉ፣ የሕክምና ተቋማት አሉ፣ ትምህርት ቤቶች አሉ፣ እንዲሁም ደግሞ ትላልቅ የንግድ ማዕከላት ይገኙበታል። ስለዚህ በጣም ጥሩ የሆነ ሎኬሽን ቫልዩ አለው። በጣም ጥሩ። እስቲ ስለ ሱቃችሁ ከማውራታችን በፊት ደግሞ እስቲ ስለ ሳይቱ ጠቅላላሽ ንገሪኝ። መልካም። ሳይታችን እንግዲህ G+24 ህንፃ ነው። 3 ቤዝመንት የመኪና ማቆም ያለው፣ 5 ሊፍቶች አሉት። እንዲሁም ደግሞ አውቶማቲክ የሆነ ጋርቤጅ ሹት የተካተተለት ነው። ፋየር አላርም፣ ስሞክ ዲቴክተር፣ ጂም፣ ስፓ፣ የመዋኛ ገንዳ የተካተተለት በጣም ቅንጡ የሚባል አፓርትመንት ነው። በጣም ጥሩ። ወደ ሱቁ እንግባና ደግሞ በምን አይነት የካሬ አማራጮች ያሏችሁ ሱቃችሁ እና ፕሮግረስ ውስጥ ምን ላይ ነው፣ አከፋፈሉስ እንዴት ነው የሚለውን ጠቅላላሽ ንገሪኝ። መልካም። ሱቆቹ እንግዲህ ከግራውንድ እስከ 6ኛ ወለል ከ20 ካሬ ጀምሮ ነው የሚጀምሩት። ከ20 ካሬ እና ከ4.9 ሚሊዮን ጠቅላላ ክፍያ ጀምሯለን። ካርታ ኦልሬዲ የተናጠል ካርታ የወጣላቸው ሱቆች ናቸው። ከ6 ወር በኋላ አስረክበናቸው ስራ የሚጀምሩ ሱቆች ናቸው። ፕሮግረሳቸው እንግዲህ አሁን ላይ ሴራሚክ እያነጠፍን ነው የምንገኘው። እንዳልኩሽ ከ6 ወር በኋላ ስራ የሚጀምሩ ሱቆች ናቸው። ኦልሞስት በመገባደድ ላይ ያሉ ሱቆች ናቸው። በጣም ጥሩ። አፓርትመንቶቻችሁስ ምን አይነት የመኝታ አማራጮች አሏችሁ እና የሱስ ፕሮግረስ እንዴት ነው? ክፍያውስ በምን ሁኔታ የሚከፈለው? መልካም። እንግዲህ እዚህኛው ሳይታችን ላይ ዳውንታውን 1 ብለን ነበር መጀመሪያ ያለ ሽያጭ ያወጣ ነው። ዳውንታውን 1 በጣም በፍጥነት ተሽጦ አለቀ፣ ኦልሞስት አለቀ። አሁን ላይ እዛ ላይ ባለ 4 መኝታ በ217 ካሬ ብቻ ነው ያለን። ስለዚህ እኛም ደግሞ የደንበኞቻችንን ዲማንድ ስላየን ህንጻችንን ወደ ጎን አሰፋንና ዳውንታውን 2 ብለን እዛ ላይ ደግሞ ባለ 1 እና ባለ 2 መኝታዎች እየሸጠን እንገኛለን። ስለዚህ አሁን ዳውንታውን 2 ላይ ባለ 1 መኝታ በ93 ካሬ፣ ባለ 2 መኝታ ደግሞ በ109 ካሬ አለን። እንዲሁም ዳውንታውን 1 ላይ ደግሞ በ217 ካሬ 4 ቤድሩም አለን ማለት ነው። ፕሮግረሱን ከጠየቅሽኝ ደግሞ ዳውንታውን 1 ኦልሞስት 96% የተገነባ አፓርትመንት ነው። ካርታ ኦልሬዲ ተዘጋጅቶለታል። አሁን ባለ 4 መኝታው ካርታ አለው፣ የተናጠል ካርታ አላቸው። አሁን ደግሞ ዳውንታውን 2 ደግሞ 8ኛ ላይ ደርሷል። 3 ቤዝመንት ከታች ገንብተን በ2 ወር ጊዜ ውስጥ ማለት ነው አሁን 8ኛ ላይ ነው የሚገኘው። አከፋፈሉን ደግሞ ስመጣልሽ ዳውንታውን 2 ላይ ለሚገዙ ደንበኞቻችን ቅድመ ክፍያ የምንጠይቀው 20% ነው። ምክንያቱም ኦልሞስት ከ2 ወር
ኦልሞስት ከ2 ወር በፊት ላውንች ስላደረግን 20% ቅድመ ክፍያ ነው የምንጠይቀው። ቀሪም ደግሞ በግንባታ መሰረት በ2 ዓመት ውስጥ ከፍለው ነው የሚጨርሱት። ዳውንታውን ዋን ላይ 4 ቤድሩም ለሚገዙ ደንበኞቻችን ደግሞ እንደነገርኩሽ ግንባታው እየተገባደደ ስለሆነ 50% ቅድመ ክፍያ ከፍለውና ቀሪም በ1 ዓመት ውስጥ ከፍለው የሚጨርሱበት ነው። በ1 ዓመት ጊዜ ውስጥ እናስረክባለን ዳውንታውን ዋንን ማለት ነው። ስለዚህ ያለው ነገር ይሄንን ይመስላል። በጣም አሪፍ። እስቲ አሁን ደግሞ እዚህ ሙያ ዘርፍ ላይ እንዳለ ሰው ጥያቄ ልጠይቅሽና ሰዎች ቤት ከመግዛታቸው ወይም ሱቅ ከመግዛታቸው በፊት ምን አይነት ቅድመ ሁኔታዎች ማወቅ አለባቸው? ምክንያቱም ሰው ቤትም ሆነ ሱቅ ሲገዛ ብዙ ገንዘብ አፍስሶ ኢንቨስት አድርጎ ነው የሚገዛው እና ምን ነገሮችን መጀመሪያ ማወቅ አለባቸው ብለሽ ታስቢያለሽ? እኔ በዋነኝነት ማወቅ አለባቸው ብዬ የማስበው የሚገዙበት ድርጅት የሚገዙበት ሪል ስቴት ማን ነው፣ ከዚህ በፊት ምን ስራዎችን ሰርቷል፣ ያስረከበው ሳይት አለው ወይ፣ እንዲሁም ደግሞ ሌጋል ነገሮችን ኢሹ ያደርጋል ወይ። ለምሳሌ ካርታ አሁን እኛ ጋር ባሳየሽ ዴማ ሆፕ ሪል ስቴት ላይ የትኛውም ሳይቶቻችን ግንባታቸው ልክ 80% ሲደርስ ሳያልቁ ገና ማለት ነው 80% እንደደረሰ የተናጠል ካርታ እናወጣለን። የተናጠል ካርታ አለሽ ማለት ደግሞ እንደ ገዢ ህጋዊ የሆነ ሙሉ መብት አለሽ ለመሸጥ፣ ለመለወጥ፣ ለማከራየት። ስለዚህ ፋይናንሻሊ ደግሞ ድርጅቱ ምን ያህል ስቴብል ነው፣ የመገንባት አቅም አለው ወይ። ምክንያቱም ነገ ከነገ ወዲያ መሀል ላይ ኮንስትራክሽን ቢጨምርና መገንባት ሳይችል ቀርቶ ቢያጓትት ያው አት ኤንድ ኦፍ ዘ ዴይ ገዢው በጣም ይጎዳል። ስለዚህ እነዚህ ሁለት ነገሮች ቼክ ማድረግ አስፈላጊ ነው። በጣም ጥሩ። እንደዚህ ካልሽ አይቀር እስቲ አሁን ደግሞ ከዚህ በፊትም ጠይቄሻለሁ፣ ግን ቪዲዮውን ከዚህ በፊት ላዩት ሰዎች ዴማ ሆፕ ማን ነው እና ምን አይነት ስራዎችን ከዚህ በፊት ሰርቷል፣ ምን አይነት መተማመኛ ነው የሚሰጠው የሚለውን መልካም። እንግዲህ ድርጅታችን ዴማ ሆፕ ወደ ሪል ስቴት ሴክተሩ የመጣው በጣም በነዚህ ቅርብ በሚባሉ አመታት ውስጥ ነው። በነዚህ ቅርብ አመታት ውስጥ ደግሞ 8 አክቲቭ ሳይቶችን ይዘናል። ከዛ በፊት እንግዲህ ከ27 አመታት በላይ ኢምፖርት እና ኤክስፖርት ላይ የሚሰራ እህት ኩባንያ አለን፣ አባይ ኢቫን ይባላል። የፊኒሽንግ ማቴሪያሎችን ኢምፖርት እናደርጋለን። ሀገራችን ኢትዮጵያ ደግሞ የቅባት እህሎችን ኤክስፖርት እናደርጋለን። ከ27 ዓመት በላይ እዚህ ላይ ስለሰራን ፋይናንሻሊ በጣም ስቴብል የሆነ ካምፓኒ ነው። ለዚህ ማሳያው ደግሞ አሁን እኔና አንቺ እዚህ ቁጭ ብለን የምናወራበት ቢሮ ይሄኛው ሳይት እኛ ሲግናል ፕራይም ነው የምንለው የመጀመሪያው ሳይታችን ነው። ምንም አይነት ገንዘብ ከደንበኛ ሳንሰበስብ ራሳችን ገንብተን ነው ለሽያጭ ያወጣ ነው። እንዳልኩሽ ደግሞ በ3 ዓመታት ውስጥ ኦልሞስት 8 አክቲቭ የሆኑ ሳይቶች አሉን። ይሄ የመጀመሪያው ሳይታችን ነው። ለደንበኞች ሙሉ ለሙሉ አስረክበን አሁን ገብተው እየኖሩበት ነው የሚገኙት። ከዚህ ቀጥሎ ሁለተኛው ሳይታችን ደግሞ 24 ብሉ ስካይ እና ሜሎዲ ሆቴል መካከል የሚገኘው ሳይታችን ሲሆን የ2 ዓመት ከ6 ወር ፕሮጀክት ነበረ። አሁን በአመት ከ6 ወር በሴሚ ፊኒሽድ ለገዙ ደንበኞቻችን አስረክበን ኦልሬዲ እነሱ ገብተው ፊኒሽንግ እየሰሩ ይገኛሉ። ሶስተኛው ሳይታችን ደግሞ የቦሌ አለምነሽ ሳይታችን ነው ማለት ነው። እሱ ደግሞ በተመሳሳይ በ11 ወር ጊዜ ውስጥ ብቻ G+24 እና ከታች 3 ቤዝመንት ስትራክቸር ጨርሰን አሁን ላይ ፊኒሽንግ ላይ ደርሰናል። ቦሌ ላይ አለምነሽ ጋር ብቻ ያለው ሳይታችን አይደለም ያለን፣ ከራማዳ ሆቴል አጠገብ አሁን አዲስ የጀመርነው ሳይት አለን። እንዲሁም ደግሞ ቦሌ አትላስ ከማዶ ሆቴል ጀርባ ኦልሞስት ስትራክቸሩ ያለቀ ያለ ሳይት አለን። ከዛ በተጨማሪ ደግሞ እዚህ ሲግናል መደዳ ወደ ሾላ ወረድ ስንል 2 አክቲቭ ሳይቶች አሉ። በመጨረሻ ደግሞ አሁን ባለፈው አንቺ መተሽ ያየሽው የብሪቲሽ ኤምባሲ አዲሱ ሳይታችን አለ ማለት ነው። እሱ አዲሱ ሳይት ነው አሁን ላይ የሚገኘው። እስቲ ስለ ሱቁ ማከፋፈል ንገሪኝ። መልካም። እንግዲህ የሱቅ አከፋፈል እንዳልኩሽ በጣም ትልቅ የሆነ የማጣሪያ የዲስካውንት ሽያጭ ላይ ነው የምንገኘው። አሁን ላይ 15% ቅድመ ክፍያ ብቻ ለሚከፍሉ ደንበኞቻችን የ10% ቅናሽ አዘጋጅተን ቀሪውን በ1 ዓመት ጊዜ ውስጥ ነው የሚከፍሉት። የተናጠል ካርታ ደግሞ ስላላቸው ከባንክ ጋር እንኳን ማያያዝ ቢፈልጉ አያይዘው እየሰሩበት መክፈል የሚችሉበትን እድል አመቻችተናል። ካልሆነ ደግሞ 100% እከፍላለሁ ለሚሉ ደንበኞቻችን በጣም ዳጎስ ያለ የ30% ቅናሽ አዘጋጅተናል። ይሄ የ30% ቅናሽ እንግዲህ በጣም ብዙ ነው። ኢን ሚሊየንስ ሊያተርፉበት የሚችሉት ቅናሽ ነው። ስለዚህ ያለው አከፋፈል ይሄንን ይመስላል። በጣም አሪፍ ነገር ስለነገርሽኝ እና በመጨረሻ ማለት የምትፈልጊው ነገር ካለ? በመጨረሻ ማለት የምፈልገው እንግዲህ ቅድም እንደነገርኩሽ የማጣሪያ ሽያጭ ላይ ነን። በተለይ ሱቆቹ ላይ የማጣሪያ ሽያጭ ላይ ነን። ከ6 ወር በኋላ ስራ ስለሚጀምሩ ብለን ነው ይህንን ዲስካውንት ያወጣ ነው። ዲስካውንቱ እጅግ በጣም ለአጭር ጊዜ ነው የሚቆየው። ስለዚህ ይህንን ዲስካውንት ኦፍ ከመደረጉ በፊት ይህንን የሚያዩ ተመልካቾች እንግዲህ የዚህ እድል ተጠቃሚ እንዲሆኑ በጣም አሳስባለሁ። በጣም አሪፍ። እንግዲህ ደንበኞች እናንተን በምንድን ነው የሚያገኟችሁ? ውጭ ሀገር ያሉ ደንበኞቻችሁ በምንድን ነው የሚያገኟችሁ? ከታች በማስቀምጠው ስልክ በቀጥታ በመደወል አሊያም በቴሌግራም ወይም በዋትሳፕ በማንኛውም ማህበራዊ ገጽ ቢፈልጉ ያገኙኛል። ሳይቱን መጎብኘት እንዲሁም ደግሞ ተጨማሪ መረጃ ማግኘት ይችላሉ።
በጣም አመሰግናለሁ። የነበረን ጥሩ ቆይታ ነበረ። ቴንኪው። እኔም አመሰግናለሁ ማለት። እሺ እንግዲህ ውድ ተመልካቾቻችን ዛሬ ከኑሃሚ ጋር በዴማ ሆፕ የነበረን ቆይታ ይሄንን ይመስል ነበረ። እናንተም እንደሰማችሁት ቦሌ ዓለምነሽ ላይ በ30% ቅናሽ ሱቆችን ማግኘት እንደምትችሉ ተነግሯቸዋል። ስለዚህ ቅናሹ ሲያልቅ እናንተም ሄዳችሁ የቅናሹ ተጠቃሚ ሆኑ። ስለነበረን ቆይታ እናመሰግናለን። ቴንኪው።